ልቀቀኝ። ዛሬ ነፃ የምትወጪበት ቀን ነው። የክንዴ ላይ ስር ሙቀቱ አልበረደ አፍታል ሞላው እጅሽ ከጄ ከወረደ ስትለይ በሳታ ኢንስፔክተር ይዛና እድል ተይዛለች መሰለኝ ሳይሆን ተይዛለች ማለት እንዴት እርግጠኛ ሆንክ? ደውዬላት ነበር። ከዛማ ናቲና ወራውት። ምን? ወይኔ ዛና በቃ አሁን እኔንም አይለቀኝም። አንተ ወንድ አይደለ እንዴ? ምንድነው የሚያመጫብጭ? ኢንስፔክተር አንተ አልገባህም። ተረጋጋ። እኔ እያለሁ ምንም አያረግህ። ኢንስፔክተር ለእድልም እንደዛ ብላት ነበርኩ። እሱማ ምንም አትሆንም። እሱ ጋር እኮ ነች፣ ይዟታል እኮ። መግደል ቢፈልግ አያግታትም ነበር ማለት። ናቲ እሷን ከገደለ ጨዋታው እንደሚያልቅ ያውቃል። አልገባኝም። ስለምን ጨዋታ ነው የምትወረው? የሱ ፍላጎት ሶስተኛው ሰው ጋር መድረስ ነው። እሷን ገሎ አንተም ሶስተኛው ሰው እንዲደበቅም አያረግም። እና ይለቃታል ይመስለኛል። አይ ኢንስፔክተር ናቲን በደንብ ያወቅኩ አይመስለኝም። አንተ እንኳን እኔ ባወቅኩት ልክ ያወቅኩ አይመስለኝም። አሁን እሷን ከያዘ ቀጣይ ተረኛ እኔ ነኝ ማለት ነው። በትክክል ለዛ ነበር ተጠንቀቁ፣ አትለያዩ ያልኳችሁ። እሺ ምን እናድርግ? ቶሎ ሉልን በእጃችን ካላስገባን እኮ ናቲ ማቆም የለውም። ናቲ ትንሽ ካሰቡት በላይ ብልህ ነው። በድክመቱ እንዳንጠቀምበት ሉል እንደብቆታል። እሺ ምን እናድርግ? እሱ ከተደበቀበት ጉድጓድ እንዲወጣ ሌላ አቅር ማቀር አለብን። ሄሎ ዜሚ። ወይኔ ፍቅር ደህና ነሽ? ደህና ነኝ። ምን ነው? አይ ቃላ ቢዛናን እየተከተለችው ነው ስላለኝ የሆነ ነገር አድርጉሽ እንደውም ብዬ። የኔ ፍቅር ለኔ አትጨነቅ፣ እኔ እጠነቀቃለሁ። እሺ አሁን እንዴት ሆንሽ? የሆነ ሰው በስልክ አውርቶ ነበር፣ ከዛ እየተከተልኩት በድንገት አመለጠኝ። ቆይ በስልክ አውርቶ ነው ያልሽው? አዎ ምን ነው? ቃላብም እኮ የሆነ ሰው በስልክ አውርቶ ነው ሄደ። እና ቃላብ ያወራው ኢዛናን ይሁን እንዴ? ኢዛና ስልኩን ካወራ በኋላ ቶሎ ነው ሄደው? ቶሎ እንኳን አይደለም፣ ግን ምን? ከስልኩ በኋላ እኔ እንዳለው ያወቀ ይመስለኛል። እንዴት አልሽ? ከዛ በኋላ ትንሽ ቆይቶ ቶሎ መራመድ ጀመረ። ከዛም ከአካባቢው በድንገት ተሰወረ። አየሽ፣ ኢንስፔክተር ቃላብ ነው ማለት። አንቺ የተከተልሽው እንደሆነ ከኔና ከሱ ውጭ ማን ያውቃል? ማንም። ስለዚህ ኢዛናን ያስጠነቀቀው ኢንስፔክተሩ ነው። ይሄ ሰይጣን አውቄው ነበር። ቆይ ቃላብ ለምን እንደዛ ያደርጋል? እሱን አላውቅም፣ ግን ከብዙ ነገር ጀርባ ያለው እሱ መሆኑን አሁን እርግጠኛ ሆኛለሁ። ቆይ ምን ሊጠቀም? ያኔም ስልክ የተደወለ ጊዜ ትዝ ይልሻል? ከኛ ውጪ እሱ ብቻ ነበር የሚያውቀው። ከዛ የሆነ ስልክ ከኛ ዞር ብሎ አወራ፣ ልጁ ሐሳቡን ቀየረ። አዎ ትዝ አለኝ። ዛሬም እንደዛው ዞር ብሎ አወራ፣ ኢዛናም ካንቺ ተሰወረ። ወይኔ አምላኬ። ቆይ ቃል ምን አስቦ ነው? እሱን ነው ማጣራት ያለብን። እንዲያግዘን እዚህ የጠራሁት እኮ እኔ ነኝ። አሁን ግን እሱ ሌላ ስራ እየሰራ ነው። እና ምን እናድርግ አሁን? ዜሜ ከዚህ በኋላ ማንንም ማመን የለብንም። አሁንማ ማን ይታመናል? ላንቺ እኔ ለኔ አንቺ ካለሽ በቂ ነው። እሺ እኔ ፍቅር ቃላ ምን እንደፈለገን እስከምናጣራ ድረስ እንዳወቅንበት መጠርጠር የለበትም። እሺ እኔ ፍቅር የት ነሽ አንቺ? በቃ እስክንገናኝ ድረስ ተጠንቀቂ። እሺ የኔ አባት አንተም ተጠንቀቅ። እሺ የኔ ፍቅር
እሺ እንዴት ነው ሉልን ከተደበቀበት የምንወጣው? አሪፍ እቅድ ያስፈልገናል። ምን አይነት እቅድ? እኛ ወደሱ ሳይሆን እሱ ራሱ ወደኛ መምጣት አለበት። አልገባኝም። እሱ እንዴት ነው ወደኛ የሚመጣው? ለዛ ነው አሪፍ እቅድ ያስፈልገናል ያልኩ። ምንም ያህል ብናቅድ ሉልኛና ምኑ ሊመጣ ይችላል። እንዲያምነን ማድረግ የኛ ስራ ነው። አንተ አላወቃችሁም ቃለ ሁለቱም ወንድማማቾች እንዲህ በቀላሉ የሚሸወዱ አይደል? አንተ ደግሞ እኔን በደንብ አላወቀኝ። መጀመሪያም እያስጠነቀቅኩ ነው ንቃሃችሁ ችግር ውስጥ የገባን። ስለምን ችግር ነው የምታወራው? ይሄው እድል ተይዛለች። ቀጣይ ደግሞ የኔ ተራ ነው። ከዚህ በላይ ምን ችግር አለ? እሱ የእናንተ እንጂ የኔ ጥፋት አይደለም። ምን ሆኖ የኛ ጥፋት? አትለያዩ፣ ተጠንቀቁ ብያችሁ ነበር። 24 ሰዓት አንድ ላይ መሆን አንችልማ። አንድ ላይ መሆን ካልቻላችሁ አለመንቀሳቀስ ነው። አለመንቀሳቀስ ማለት መቼም አንድ ቦታ አንውል። ቆይ አሁን ምንድነው እያልከው? አጋጣሚ ከጠበቅኩ እኔ ሟች ነኝ። አጋጣሚ ካልጠበቅ ምን ልታረግ ነው ታዲያ? አጋጣሚውን ራሴ ይፈጥራል። አየህ፣ እኔም እሱ ነው እያልካለሁት። ማለት አጋጣሚውን ፈጥረን ልዑል ወደኛ እንዲመጣ ማድረግ ነው አለብን። እሺ ሐሳብ አለክ? ወይ በዚህማ ወይ በናቲ ከመጣንበት ወደኛ ሊመጣ ይችላል። ለናቲ ሲሆን ለዜማ እንዴት ብሎ ነው የሚመጣው? ምንም ቢሆን ጓደኛው ነች እና ለሷ ቦታ አለው። ባይዋጥልኝም ያለኝ አማራጭ መሞከር ነው። አንዴ ልዑል ተብዬ እጂው ስላስገባው ያኛው በራሱ ጊዜ በንብርክክ ይመጣል። እባክህን በቃ ልቀቀኝ። አይዞሽ ዛሬ ነፃ ምትወጪበት ቀን ነው። የምር ልትለቀኝ ነው? እያሰብኩበት አምኜሽ ልልቀቅሽ ወይስ ምን? ገድዬ ልቅበልሽ? እባክህ ናቲ፣ ተስማምተን አልነበረ እንዴ? ሐሳቤን ለመቀየር እያሰብኩ ነው። በእናትህ በቃ አይለመደኝም። አንድ እድል ብቻ ስጠኝ። ችግሩ እኮ አንቺ የምትታመኝ ሰው አይደለሽም፣ መርዝ ነሽ። እመነኝ፣ ያልከኝን ሁሉ አደርጋለሁ። ካላረግሽስ? ለቅቄሽ ቃልሽን ካጠፍሽስ? ቃሌን ካጠፍኩ ግደለኝ። እሱ አሪፍ ሐሳብ፣ ግን ቃልሽን እንዳታጥፊ አሁን በደንብ ትምህርት መውሰድ አለብሽ። እባክህ ናቲ፣ በእግዚአብሔር እባክህን አትምታኝ። በእግዚአብሔር በማርያም የፈለግከውን አደርጋለሁ። እባክህን ናቲ፣ እባክህን የፈለግከውን አደርጋለሁ። ሲመስለኝ አሁን በጥሩ ሁኔታ ትምህርት ወስደሻል። እባክህ ይቅር በለኝ እባክህን። ይቅር ለማለት እንኳን ያን ያህል ጥሩ ሰው አይደለሁም። እባክህን። በቃ አታስቢ፣ አሁን ልለቅሽ ነው። የምር ግን ልትለቀኝ ነው? አዎ፣ ግን ካልኩሽ ቃል ውልፍት ብትይ እመነኝ ናቲ፣ ካልከኝ ውጪ ምንም አላደርግም። በጣም ጥሩ። የኔ አይን ሁሌም አንቺ ላይ ነው፣ ገባሽ? እሺ፣ ተነሽ ጥፊ አሁን። እሺ። ቆይ አንዴ ነይ ቁጭ። ምን አጠፋው? አይ እሱስ ምንም አላጠፋሽም፣ ግን እንዳታጠፊ በደንብ ትምህርት ያስፈልግሻል። አይሆንም። እባክህ ናቲ፣ እባክህን ያልከኝን ሁሉ አደርጋለሁ። እባክህ ናቲ፣ እባክህን ስለፈጠረ አምላክ እባክህን ናቲ። ለአንድ ቀን ርቃኝ እንደናፈቀችኝ እንዴት ነው ግን ያን ሁሉ ጊዜ ርቃኝ ቻልኩት? አይኑን ሳላየው ድፍን አንድ ቀን ሞላኝ እኮ። የክንዴ ላይ ስር ሙቀቱ አልበረደ አፍታል ሞላው እጅሽ ከጄ ከወረደ
ስትለይ በሰዓታት እምራብሽ በቅጽበታት እንዴት ልሁን ምትናፍቂ አሁን ባሁን እንዴት ልሁን ምትናፍቂ አሁን ባሁን ደስታ ስለው መጨነቅ ነው ፈገግታ ስለው ኩርፊያው እንደ ጉም ጨበጥኩት ስለው ይተናል ችያል ይዘው እንደ ብርሃን የፈተነ ከዚያም ልቆ የሚመጣ ትልቅ ናፍቆት አለ ውስጤ እረፍት አደብ የሚያሳጣ ስትለይ በሰዓታት ምራብሽ የምጠማሽ በቅጽበታት እንዴት ልሁን ምትናፍቂ አሁን ባሁን እንዴት ልሁን ምትናፍቂ አሁን ባሁን እሺ ድልን ቢገላት እኔ እንዳወኩት ከሆነ በዛ ልክ ጅል አይሆንም ማለት ቅድም እንደነገርኩ ድልን ከገደለ ጨዋታ ያበቃል እንጃ ብቻ ናቲ የሚምራት አይመስለኝም ወንዴ ሄሎ ድል ቃል ከናቲ አምልጫለሁ ምን የት ነሽ አሁን ሰፈር እሺ መጣሁ እዛው ጠብቂኝ እድል ነች አዎ መቼም ናቲ ለቋት አይደለማ አምልጬ ነው የምትለው እንዴት እሱ ውሸታ ነው ውሸቷ እንደሆነ አንተ እንዴት አወቅ ስንት ወንጀል መረመር ፖሊስ በዚህ ተራ ነገር የምታል ይመስላል እና ካላመለጠች እንዴት ወጣች ሲመስለኝ ናቲ ራሱ ለቋት አልገባኝም ለምን ያዛት ለምን ለቀቃት ከእሱ አንዳንድ ነገር ለማጣራት ነበር ያዛት እንደዛ ከሆነ ለምን ለቀቃት በቂ የሆነ መረጃ ከእሱ አላገኝ ሲል ለቀቃት ለቋት ምን ሊጠቀም የእሱ ሰላይ እንድትሆን አስማምቶ ነው ለቀቃት ምን ጭውሻ እና ከዚህ በኋላ እድል የናቲ ሰላይ ናት ድሮም እንደምትክደን አውቅ ነበር አታስመስል አንተም በሱ እጅ ብትገባ እሷ ያረጋቸውን የምታረገው እኔ እንደዚህ ጭራሽ አላረግም ቆይ አንተ ግን ሰላይ መሆኗ እንዲህ በዚህ ልክ እርግጠኛ ሆነ ልትወራቻል እኔም በሱ ቦታ ብሆን የማረገው ይሄን ነበር ወይኔ ፍቅር ደህና ነሽልኝ አለሁልኝ አባት ደህና ነህ ደህና ነኝ ምን ሆነሃል ድምጼ ልክ አይደለም ናፈቅሽኝ በጣም የምር አው ካጠገቤ ሳጣሽ ጨነቀኝ እኔም በጣም ናፍቀኛል
እንዲህ የሆንኩኝ እንዴት ነው ያንን ሁላ ጊዜ ርቀሽኝ የቻልኩት? እኔ ምን አውቄ ፈጣሪ ላይ አስችል አይሰጥም አይደል የሚባል። ብቻ ዜሜ እኔ አንቺን ካጣው ሞታለሁ። አታጣኝም የኔ ፍቅር። ደግሞ ድጋሚ ስለሞት እንዳታወራ። አንቺ ከሌለሽ መኖሬ እኮ ትርጉም አይኖረውም ዜሜ። እኔ ሁሌም አለሁልህ። መቼም ምንም ቢፈጠር እንዳትርቂኝ እሺ? አንተ ርቄኔስ እንዴት አስችሎኝ እኖራለሁ? አስበሽዋል? ግን በሆነ አጋጣሚ የተለያየ ሀገር ብንሆን ዛሬ ላላየሁህ እንኳን እንዴት እንደሆንኩ እኔ ነኝ የማውቀው። ይሄ ፍቅር ካለ ርቀት ምንም ችግር የለም የሚባለው ነገር ግን ውሸት ነው። እንዴት? ርቀት ሲኖር ናፍቆት ይመጣል። ናፍቆት ሲኖር ደግሞ ጭቅጭቅ ይመጣል። ጭቅጭቅ ሲመጣ ደግሞ መጣላት ይመጣል። አይ የኔ ፍቅር፣ እውነተኛ ፍቅር ከሆነ ምንም ያህል ርቀት ቢኖር በመግባባትና በመቻቻል ይታለፋል። አይ ግን እኮ ብዙ ሰው በርቀት ነው የሚለያየው። እሱ የውሸት ፍቅር ሲሆን ነው። አይመስለኝም። አንዳንዴ መራራቅ ሲኖር መግባባት ይቀንሳል መሰለኝ። አንተም ልክ ነህ፣ ግን ሁሌም እውነተኛ ፍቅር ያሸንፋል። ልክ እንደኔና እንዳንቺ ማለትም? አዎ ልክ እንደሱ። እኔ ግን አሁን ርቀታችንን አልቻልኩም። ልምጣ ወይስ ትመጣለህ? መጣሁ። ይኸውልህ ምንም ባላውቀው ሆነ ነው የምታወራት። እሺ ፒስ። ካላም ኢዛና እንዴት ነሽ እድል? በጣም ነው ያሰቃየኝ። ይሄ ውሻ እንዴት እንዳመለጥኩ እኔ ነኝ የማውቀው። እንዴት ነው ያመለጥሽው? ልክ ሲዘናጋ ጠብቄ ከኋላ መጣሁት። ከዛ ፌንት አደረገ። ጎበዝ ልጅ አይደል? እና ፌንት ካደረገ ለምን እዛው አልጨረሽው? በሰዓቱ እኔ ከዛ መውጣቱ ብቻ ነበር የታየኝ። በጣም እንጂ ይዛና። አይ ቢሞት እኮ ለኛ ጥሩ ነው ብዬ እኮ ነው። እሱማ ጥሩ ነበር። ለቀዳችን ከዚህ በላይ መቆየት የለብንም። ልክ ነሽ። አሁን አንዘጋይ። ያሰብኩ አዲስ ነገር አለ ካልክሽ በቃ ቤቴ ገብቼ ትንሽ ልረፍ፣ በኋላ እንገናኛለን። አንተ ባላወቀው ነው አልኳል እንዴ? እንዴት ሉን ሳያደሜ ነው የፈለው። ይኸውልህ ናቲ ያላወቀም እንጂ እድልን ሰላይ አድርጎ ወደኛ መላኩ እኛ ነው የጠቀመን። አልገባኝም። የፈለገውን እቅድ እድል ወደሱ እንድታደርስ አድርገን ወጥመዳችን ውስጥ ነው የምናስገባው። በጣም አሪፍ። በራሱ ወጥመድ እናጠምደዋለን። አንዴ ብቻ ከዚህ ናቲ ልገላገል። አታስብ፣ እኔ እያለሁ ምንም አይመጣም። የሰላም እንቅልፍ አጥቶኩ በተኛው ቁጥር እሱ ነው የሚመጣብኝ። ታሞ ከመማቀቅ አስቀድሞ መጠንቀቅ አለች አያቴ። በጣም ነበር ይናፍቅሽ። እኔም በጣም ነበር ይናፈቀኝ። የዛን ኢንስፔክተር ትክክለኛ ማንነት አሁን አወቅሻ? ግን እርግጠኛ ነህ አብኝ? አሁንማ በጣም እርግጠኛ ነኝ። ወይኔ ቆይ ምን አስቦ ነው? ምን አባቱ አውቄለት ይሄ ስስት። ወይኔ ቃል። አሁን ግን ምንም ባላወቀው ነው ማጣራት ያለው። እሺ ድሮ እንደነበርነው ነው አክት የምናደርገው። እሺ ግን እንዴት ነው የምናጣራው? ለሱ የሆነ መንገድ አናጣም ካልክሽ ሁሉም ነገር እንዳወቅን ካወቀ ምን እንደሚያደርግ አናውቅም። ስለዚህ መጠንቀቅ አለ። እሺ ንፍከኝ። ይሄ እርኩስ። ቆይ ግን እንዴት ነው ከነ ኢዛና ጋር የተዋወቀው? ምን አውቄለት?
እዚህ ሲመጣ እኮ እኔም ብሎ ነው የመጣው። እዚህ ከመጣ በኋላ ግን ሌላ ሰው ነው እያገለገለ ያለው። ቆይ ለምንድን ነው እነሱን እያገዘ ያለው? እንዴትስ ነው የተዋወቁት? እሱን ነው ማጣራት ያለብን። አይ ሰው ቆይ በዚህ ሁኔታ እንዴት ነው ሰው የሚታመነው? ሰው ማመን ቀብሮ ነው። እኔ ብቻ ምን እንደፈለገ እናያለን። እስኪ ወደዚህ እንዲመጣ ያደረገው ያጎትሽ ልጅ ነው። አዎ ምን ነው? ስለዚህ ብዙ ነገር ማወቅ የምንችለው ከሱ ነው። እና እንደውልለት? አዎ ከቻለ ወደዚህ እንዲመጣ አድርግ። እስቲ ሞክራለሁ። መምጣት አለበት። እሺ እኔ ፍቅር በቃ ራስሽን ጠብቂ። እሺ እኔ ፍቅር። እሺ እኔ አባት አንተም ራስህን ጠብቅ። መርከብ አቤት። ና ና ና በቃ ለዚህ ቸክሙ አንስተን ማናችሁ? ምንድነው የምትፈልጉት? ማናችሁ? እሺ ምንድነው የምትፈልገው? እሺ ያዳም ሆነህ ነው? ያዳም? አሁን ትናገራለህ። ሶስተኛ ሰው ማለት አንተ ነህ? ምንድነው የምትዘባርቀው? የምን ሶስተኛ ሰው ነው የምትለኝ? አትዘባርቅ፣ እውነቱን ተናገር። አንተ ነህ እየዘባረክ ያለው። ስለምን ሶስተኛ ሰው ነው እያልክኝ ያለው? የመጨረሻ ቃል ይሄ ነው? ምንም የመጨረሻ ቃል ብሎ ነገር የለም። ምንም የምነግርህ ነገር የለኝም። ምንም አውቀው ነገር የለኝም። እኔ
አልጨረስንም፣ እመለስልሃለሁ። ሄሎ፣ አዲስ ነገር አለ እንዴ? እስካሁን ምንም አልተናገረም። እስኪናገር ድረስ አስጨንቁት። እሺ፣ እንዴት እምቢ አስወራዋለሁ? እድልማ ከዚህ በኋላ የሰላም እንቅልፍ አይኖራት በጭራሽ። ግን እነሱ ጌዳ የምር ለኛ የምትታመን ይመስላል። እኛ እንድትታመንልን መሽፈለግ እንድትፈራን እንጂ። እንድትፈራማ ደህና አድርገህ ገርፋታል። እቺ እስስት ሴት መሆኗ ነው በዛም ያተረፋት። አይ ይበቃታል። እሱማ አይበቃም። ሌሎቹም ሰላም ሊሰማቸው አይገባም። ልክ ነው ወንድሜ፣ የስቃይን ጥግ ማየት አለባቸው። የእድል ገና ጅማሬው ነው። ቀጣይ ተረኛ ማን ነው የሚሆነው? ይዛና። በጣም ጥሩ። እሱንማ በደንብ ነው የምፈልገው። አንተ ግን ብዙም ባትወጣ አሪፍ ነው ማለት። ቆይ እኔ አንተ እንደማገዝ ለምን እንድደበቅ ታደርገኛለህ? ሉሌ፣ አሁን እነሱ አንተን ይዞ ነው እኔን ማድከም የሚፈልጉት። ወንድሜ፣ እውነት ለነዛ ሽንታሞች ማንስ ይመስላል? የናቲ ወንድም እኮ ነህ። ለነሱ እንደማታንስማ በደንብ አውቃለሁ። ግን እነዛ ፍሬዎች ከፊት ሳይሆን ከኋላ ነው የሚያጠቁት። አታስብ ወንድሜ፣ በደንብ ስላወቅኳቸው እጠነቀቃለሁ። አንተን ከያዙ ያሸንፉኛል የናቲ ልጅ። እኔ እያለሁ መቼም አትሸነፍም ወንድሜ። አውቃለሁ የናቲ ልጅ፣ አንድ ያለህኝ አንተ ነህ። ማንም አያሸንፈን። አዎ የናቲ ልጅ፣ ማንም አያሸንፈን። የዛን ኢንስፔክተር ነኝ ባይ አጭበርባሪ ጊዜስ መች ነው? የእሱን ጊዜ በቅርቡ ይደርሳል። የእሱንማ አፍጠንልኝ። እሱንማ በጣም ነው የምፈልገው። ከእነሱ መሃል ትንሽ ብልህ እሱ ነው። እሪ ምን ብልህ ነው? ሌባ ነው እንጂ ዓላማው ሌላ ነው። ምንም ሌላ ዓላማ የለውም። ሆዳደር ስለሆነ ነው እንጂ። ለገንዘብ ብቻ ማንም በዚህ ልክ የወንጀለኛ ተባባሪ ሊሆን አይችልም። እና ምን አስቡን? እሱን ነው ማጣራት ያቃት። አብሽር ወንድሜ፣ በቅርቡ እንደርስበታለን። እሱማ አይቀርለት። ሄሎ ኢንስፔክተር፣ አንተ ግን ምን እየሰራ ነው? ማለት ለነሱ ነው ለኛ ነው እየሰለፍ ያለው? ኢንስፔክተር፣ መናገር የፈለግከውን በግልጽ ተናገር። ናቲ እድልን እንዲያግታት እንደነበር ለምን አልነገርከኝ? ምን? ናቲ እድልን ሊገላት አቀደ? ማቀድ ብቻ ሳይሆን አግቶም ለቋታል። አልገባኝም። ናቲ እድልን አግቶ ራሱ ለቀቃት። አሁንስ ገባ? ምን? ይሄ ሁሉ ነገር ምን ሰዓት ነው ቆይ የተፈጠረው? እሱንም አንተ ልጠይቅ እንጂ እኔ ምን አውቃለሁ? ካንተ እየሰማሁ አይደል እንዴ? ግን እዛ የላኩህ እኔ ቀድሜ እቅዳቸውን ለማወቅ ነበር። ስለዚህ እቅዳቸውን በጭራሽ አልነገረኝም። ማወቅ ነበረብህ። ካልነገረኝ በግድ እንዲነግረኝ አላረግ። ለማጣራት እንጂ እሱ እስኪነግር ለመጠበቅ አይደለም። ገባህ? ኢንስፔክተር፣ የቻልኩትን ለማጣራት እየሞከርኩ ነው። መሞከር ሳይሆን ተግባር ነው የፈለኩት። መልካም። እሺ፣ አሁን አዲስ ያወቀው ነገር አለ? እስካሁን ምንም ነገር የለም። ሲጀምር ለኔ የሚነግሩኝ ሌላ፣ የሚሆነው ነገር ሌላ እየሆነብኝ ነው። ማለት አንድ ላይ እንደሚቀብራቸው ነበረ ሲያወሩ የነበረው እና አሁን ደግሞ አንድ በአንድ እያጠቃቸው ነው ሲመስለኝ። የእናንተ ሰላይ እንደሆንኩ አውቀዋል መሰለኝ። ምን? ቆይ እንዴት? እሱን እርግጠኛ አይደለሁም፣ ብቻ እንደዛ ይመስለኛል። ቢያውቁ እስካሁን በህይወት እንዴት ይለቋል? ምናልባት ለአንተ የተሳሳተ መረጃ እንዲደርስ ቢሆንስ? በትክክል። ወይኔ ቃላት፣ እንዴት ያላነሰኩትም። እሺ አሁን ምን እናርግ? ምንም እንዳላወቀ በነበረው ቀጥል። ከዛስ? የሚነግሩህ ንቅል በተቃራኒ እናደርጋለን። ገብቶኛል። እንዴ ምን ሆነሽ ነው? አይ ምንም። ደህና ነሽ? አይ ደህና ነኝ። ችግር አለ እንዴ?
እንጃ አሁን ሁሉም ሰው እሱን እየመሰለኝ ነው። ማለት እሱ ስትይ ናቲ እኔ በጣም ፈርቻለሁ ኢዛና። ቆይ አግቶ ምንድነው ያደረገሽ? እድል ኢዛና ከናቲ ጋር መነካካት አልነበረብንም። ምን? ናቲ ሁላችንንም አይመረንም። ሳይቀድመን እንቀድመዋለን። ምንም ብናረግ እሱን መቅደም አንችልም። ያሰብነውን ሁሉ ያውቃል። እንዴት ነው ደግሞ ያሰብነውን የሚያውቅ? ማለት ናቲ በጣም አደገኛ ሰው ነው። እኛም ከሱ በላይ አደገኛ መሆን ያውቃል። ኢዛና የናቲ ጭካኔን በደንብ ታውቃለህ አይደል? እሱን ማውቃለሁ። እሱን ማሸነፍ በጭራሽ አንችልም። ለምን አንችልም? ያኔ እንኳን በእኔ እጅ ገብቶ ለስንት ወራት ሲሰቃይ አልነበር እንዴ? አሁን እያንዳንዱ ወጥመዳችንን ቀድሞ ያውቃል። እንዴት ያውቃል? ከኛው ሰው ካልነገረው ማለት ከኛ ውስጥ ደግሞ ማን ይነግረዋል? እና እንዴት ያውቃል? አይ አላወቅከውም መሰለኝ። ናቲ ጠንቋይም ሰይጣንም ነው። እኔንም በደንብ አላወቅሽም መሰለኝ። አንዴ እሱ እጅ እስክትገባ ነው። እሱን እናያለን። ቃላብ አዲስ ያቀደው እቅድ አለ እንዴ? አይ እስካሁን ምንም የለም። ምን ነው? አይ እንዲሁ ለማወቅ ያክል ነው። አንቺ እስስት እቅዱን ማወቅ የፈለግሽው ለዛ ናቲ ልታቃጥሪ እንደሆነ መቻጣሁት። እና ኢዛና ተብዩን ቶሎ እናድኗ። እቅዳችን ውስጥ የገቡ ተጨማሪ ሰዎችም አሉ። እና ማን ናቸው? አቤኒና ዜማ። ምን? አዎ እስካሁን ያላወቅነው ዋናው ጠላቶች እነሱ ናቸው። ቆይ እንዴት? ያኔ ኢዛና ያለው ልክ ነበር። እኔን ለማስገደል የሞከሩት አቤኒና ዜማ ናቸው። ቆይ እነሱ ለምን ብለው እንዲያረጋሉ? እኔን ከመሃላቸው ለማውጣት። ተው ወንድሜ፣ ኢዛና ያለህን አምነህ እንደው። አይ እድልም በድጋሚ ያንን ነው የነገረች። እነዚህ ስስቶች እንዴት ታምናለህ ወንድሜ? እነሱ ከመሬት ተነስቶ እኔን ለመግደል ምንም ምክንያት የላቸውም። እኔ ዜማ እንደዚህ የምታደርግ አይመስለኝም። አትመናቸው። እኔም መጀመሪያ ላይ አላመንኳቸውም ነበር፣ ግን ቃላችሁ አሳማኝ ነው። ቆይሽ አንተን ከመሃላቸው ለማስወጣት ሊያስገድሉ ሞክሩ። ዜማስ ምን? መታገቷ፣ ከዛም አልፎ መወጋቷስ? መታገቷም ሳይቀር የራሷ እቅድ ነበር። እሺ ተወግታ የሙት አፋፍ ላይ ነበረችው። እሱ ቃል የገባችውን ብር አልከፍል ስትል ነው ሊያስወግዷት የሞከሩት። ወንድም ይሄ ነገር ምንም አልተዋጠልኝ። እኔም ዜማ እንዲህ ታደርጋለች ብዬ አላሰብኩም ነበር። በጭራሽ ዜማማ እንዲህ አታደርግም። አድርገዋለች። ወንድሜ ዜማንማ አትጎዳት። የጎዱኝን ከመጉዳት ወደ ኋላ አልልም። ወንድሜ ዜማን ከመጉዳት በፊት እኔን ጉዳኝ። ምን? አው ዜማ እንዲህ እንደማታደርገኝ 100% እርግጠኛ ነኝ። ወንድምህን ልታስገድል ለሞከረች ሴት ጥብቅና ቆመ። እኔን ወንድምህን ሉል? ይኸውልህ ወንድሜ፣ ገብቶኛል ወንድሜ ኢንስፔክተር አቤኒ እንዴት ነህ? አለው። እዚህ እንዴት ልመጣ ቻልክ? ማለት መምጣት አልችልም? ትችላለህ፣ ግን እንዴት ሳደውልኝ መጣ ብዬ ነው። አይ እንደው አጋጣሚ ነው። ደግሞ እዚህ እንዳለው እንዴት አወቅ? ያው ውሎዬ ከፖሊስ ጋር ሲሆን ምርመራ ላይ ጎበዞኝ ነው። አይ ጥሩ። እና ምን አዲስ ነገር አለ? አይ እኔ ጋር ምንም የለም። አንተ ጋርስ? እኔ ጋር ምንም የለም። መልካም። ዜማስ? እሷማ ወደ ተሰጣት የሥራ ድርሻ ሄዳለች። ማለት ያው እነ ኢዛናን ካልሰለልኩ ብላን ነበር። አይ እሷ አደጋ ውስጥ እንዳትገባ። ምን ያመጣሉ ብለህ ነው? ወይ መሞት ወይ መኖር ነው። ቢሆንም ለምን በማይሆን ነገር ይሞታል? አንዳንዴ ለመኖር መሞት ግድ ነው ኢንስፔክተር። አልገባኝም። በየጊዜው ከመሞት ወይ በደንብ መኖር ወይ አንዴ መሞት አይሻልም? እሱስ ልክ ነህ፣ ግን ዛሬ ደህና ነህ? አወራር ተቀየረብኝ መስሎክ ነው ኢንስፔክተር። ከሆነ ጥሩ። ስለ ናቲና ሉሊስ ምን አዲስ ነገር አለ? እስካሁን እንደተደበቁ ነው። ከጉድጎራ አልወጡ። እነሱ ካልመጡ እኛ እንሂድባቸዋል። ማለት ያሉበትን አፈላልገን እኛ እንሂድ። የት እንዳሉ መቻውቀን ብንፈልጋቸው አናጣቸውም። እሺ ያገኘናቸው። ከዛማ ምን መጋፈጥ ነው? አቤኒ ዝም ብሎ በመጋፈጥ እኮ የምንጠቀመው ነገር የለም። እና
እንዲህ የድመትና የአይጥ ጨዋታ በመጫወት ነው የምንጠቀመው? ትክክለኛ ጊዜ ጠብቀን በእቅዳችን መሰረት እናጠቃለን። እኔ እኮ እንደዛ አስቤ አይደለም። እንዴት ከኔ ከወንድምክ? ወንድሜ በጭራሽ አንተ ማስከፋት አልፈልግም። ተው በቃ ሉሌ። እኔ እኮ እንደዛ ለማለት ፈልጌ አይደለም። ወንድምህን ልታስገድል የሞከረችውን ሴት ከወንድምክ አስበለጥክ? ወንድሜ ዜማ እኮ እንደዛ እንደማታደርግ ልቦና ያውቀዋል። ሉሌ ለምን አትሰማኝም? አርገዋለች እያልኩ እኮ ነው። ቆይ አንተ እነዛን እንስቶች አምነህ ነው? እኔ ውስጤ የሚነግረኝን እየሰማው ነው። አይደለም በፍጹም ውስጥ እንዲህ ሊል አይችልም። ቆይ አንተ ለምንድን ነው ለእሷ እንዲህ የተቆረቆርከው? ማለት እኔን ወንድምህን እምቢ እስከ ማለት የደረስከው ምን ቢሆን ነው? እኔ እምቢ አላልኩም ወንድሜ። ግን ምን ዜማ እንደማታደርገው በደንብ አውቃለሁ። እኔ ደግሞ አርጓለች እያልኩ ነው። እኔን ወንድምህን ነው የምትሰማው ወይስ? ወንድሜ ልክ ያልሆነ ነገር እኮ ልክ አይደለም። በጣም ጥሩ። አሁን አንተ ነህ ለኔ ለታላቅ ወንድምክ ልክ የሆነና ልክ ያልሆነን ነገር የምትነግረኝ? ታላቅም ሲሳሳት እኮ ማረም የታናሽ ስራ ነው። አይ አሪፍ እየሄድክ ነው። አረ ወንድሜ ተው እንዲያቱ። እኔ በዚህም ማለበዛ የጎዱኝን በእጥፍ ጎዳቸዋለሁ። ወንድሜ ዜማን አትጎዳትም። ማን ነው የሚያስቆመኝ? ወንድሜ ዜማን መጉዳት ካለብህ እኔን ገለህ ነው የሚሆነው። ምን? ቆይ ዜማን አፍቅረሃል እንዴ? ምን? ዜማን አፍቅረሃል ወይ? አዎ አፈቅራታለሁ።